ሰላም እንዴት ናችሁ? ይህ ፓርት 3 ቪዲዮ ሲሆን ስለ አፍተር ኢፌክትስ ቱልስ ፓናል አንድ ላይ እናያለን። መጀመሪያ ላይ የምናገኘው ሴሌክሽን ቱል ሲሆን ፓናሎችን ሴሌክት ለማድረግ ይጠቅመናል። ኮምፖዚሽናችን ላይ ያሉትን ሌየሮች ሴሌክት አድርገን ለማንቀሳቀስም ይረዳናል። በቀጣይ አንድ ቱል ሲሆን ኮምፖዚሽናችንን ለማንቀሳቀስ ይረዳናል። ቀጣይ ደግሞ ዙም ቱል ሲሆን ኮምፖዚሽናችንን ለማጉላት ወይም ለማቅረብ ይረዳናል። አልትን ይዘን ማራቅ እንችላለን። እንደ አማራጭ የማውሳችንን ስክሮል እያሽከረከርን ማቅረብ ወይም ማራቅ እንችላለን። በቀጣይ ያሉት ሶስት ቱሎች ደብዘዝ ብለዋል፣ ምክንያቱም ሌየራችን 3D መሆን አለበት። ስለዚህም ወደ ታይምላይናችን ጋር ሄደን 3D ቼክ እናደርጋለን። እንደምታዩት አሁን በርቶልኛል። የመጀመሪያው ኦርቢት አራውንድ ቱል 3D የሆነውን ኦብጀክት እያሽከረከርን እንድናይ ያደርገናል። ፓን አንደር ከርሰር ቱል ደግሞ በ3D ኢንቫይሮንመንት ውስጥ ፓን እንድናደርግ ያደርገናል። ዶሊ ቱዋርድስ ከርሰር ቱል ደግሞ በ3D አካባቢ ውስጥ ዙም ኢን እና ዙም አውት እንድናደርግ ያግዘናል። ሮቴሽን ቱል ሌየራችንን ለማሽከርከር ይጠቅመናል። ፓን ቢሃይንድ አንከር ፖይንት ቱል የሌየራችንን አንከር ፖይንት ለማንቀሳቀስ ይረዳናል። አንከር ፖይንት አንድ ኦብጀክት የሚንቀሳቀስበት ዙሪያ ነው። ለምሳሌ አንከር ፖይንቱን ኮርነር ጋር በወስደው እና ለማሽከርከር በሞክር በአንከር ፖይንቱ ዙሪያ ይሽከረከራል። ሁሌም ቢሆን የሌየሩን ሮቴሽን ጋር በመሄድ ደብል ክሊክ አድርገን ወደ ነበረበት መመለስ እንችላለን። በመቀጠል ሬክታንግል ቱልን ስናይ አንድ ሌየር ሴሌክት አድርገን ከሰራን እንደ ማስክ ያገለግላል። እንደምታዩት ቴክስቱን ይቆርጥልናል። ምንም ሌየር ሴሌክት ካላደረግን ግን ሼፕ ሌየር ይሰራልናል። ፊል እና ስትሮክ ማስተካከል እንችላለን። በቀጣይ 3D ሼፖችን መስሪያ ሲሆን እነሱን ለመጠቀም ኮምፖዚሽናችን ወደ አድቫንስድ 3D መቀየር ይኖርብናል። ከዛም ሌፍት ክሊክ ይዘን ቦክሱን ከሰራን በኋላ በ3D ቱላችን ማየት እንችላለን። ፔን ቱል ደግሞ የተለያዩ ሼፖችን ለመስራት ያገለግላል። የሼፑን ፊል እንዲሁም ስትሮክ መቀየር እንችላለን። ታይፕ ቱል ደግሞ ቴክስቶችን ለመጻፍ ያግዘናል። ቴክስቱን ሴሌክት አድርገን ፕሮፐርቲስ ፓናል ጋር በመሄድ ፎንት፣ ሳይዝ፣ ከለር መቀየር እንችላለን። ብረሽ ቱል ለመጠቀም አንድ ሶሊድ ሌየር ታይምላይን ጋር ሄደን ራይት ክሊክ በማድረግ ኒው ከዛ ሶሊድ የሚለውን እነካለን። የግድ ሶሊድ ሌየር መሆን የለበትም። ቪዲዮ፣ ቴክስት ካለንም ይቻላል። ከዛም ብረሽ ቱላችን ሴሌክት አድርገን ሄደን ሶሊድ ሌየሩን ደብል ክሊክ እናደርጋለን። አሁን አዲስ ዊንዶ ይከፍትልናል። ከዛም የብረሻችንን ከለር፣ ስፋት እንዲሁም የተለያዩ ሴቲንግስ በማስተካከል የፈለግነውን ነገር መሳል እንችላለን። እንደ አማራጭ የብረሻችንን ስፋት ኮንትሮል ይዘን ሌፍት ክሊክ አድርገን ወደ ላይና ወደ ታች በማድረግ ማስተካከል እንችላለን። ለምሳሌ እኔ ክብ ልስራ። እንደምታዩት አፍተር ኢፌክትስ የሳልኩትን ወደ አኒሜሽን ቀይሮ ያስቀምጥልኛል። ይህ ደግሞ ብዙ ጥቅሞች አሉት። ክሎን ስታምፕ ቱል በመጠቀም እስቲ አንድ ቪዲዮ እናስገባ።
ይህንን ቪዲዮ ድራግ አድርጌ ወደ አዲስ ኮምፖዚሽን አመጣዋለሁ። በመቀጠል ክሎን ስታምፕ ቱል ሴሌክት አድርግና ሌየር ጋር ሄጄ ደብል ክሊክ አደርጋለሁ። ከዛም የብረሽን ስፋት አስተካክልና ክሎን ወይንም ማባዛት የምፈልገውን አልት ይይዝና ሌፍት ክሊክ አደርጋለሁ። በመቀጠል የምፈልገው ቦታ ላይ ሄጄ ብረሽን እቀባለሁ። እንደምታዩት ክሎን አድርጎ የምፈልገው ቦታ አስቀምጦልኛል። የኢሬዘር ቱል ለመጠቀም ቅድም የሰራ ነው የብረሽ አኒሜሽን ጋር ሄደን ሌየራችንን ደብል ክሊክ እናድርግ። በመቀጠል የኢሬዘር ብረሽ ስፋት እንዲሁም ሴቲንግ አስተካክለን ማጥፋት የምንፈልገውን ቦታ እናጠፋበታለን። ከዛም አኒሜሽናችንን ብናይ ያጠፋነውን መዝግቦ ወደ አኒሜሽን ይቀይርልናል። የሮቶ ብረሽ ለመጠቀም አዲስ ኮምፖዚሽን ክሬት እናድርግ። ሮቶ ብረሽ የፈለግነውን ክፍል ክሮፕ አድርገን ለማውጣት ይረዳናል። ከዛም ሮቶ ብረሽ ሴሌክት አድርገን ሌየራችንን ደብል ክሊክ እናድርግ። የብረሻችን ሳይዝ አስተካክለን ቆርጠን ማውጣት የምንፈልገውን ፓርት እንቀባለን። እንደምታዩት በፐርፕል ከለር ጠርዙን አስምሮልኛል፣ ግን መሃል ላይ የማንፈልጋቸው መስመሮችን ያሳየኛል። እነሱን ድጋሚ እቀባለሁ፣ ከዛም ያጠፋልኛል። ምናልባት መስመሩ ከምንፈልገው ቦታ ከወጣብን አልትን ተጭነን ቀይ ምልክት ሲበራ የወጣውን መስመር ድጋሚ እቀባለሁ። አሁን ትክክል መጥቶልኛል። ስለዚህ አሁን ፕሪቪው ጋር ሄጄ ፕሌይ አደርግና የሰራነውን መስመር በሁሉም ፍሬም እንዳለ አያለሁ። የተበላሸ ቦታ ካለ እያቆምኩኝ መስመሩን አስተካክላለሁ። ሁሉም አሪፍ ከሆነ ፍሪዝ የሚለውን ነካለሁ። እንደምታዩት የፈለኩትን ቦታ ብቻ ክሮፕ አድርጎ አውጥቶልኛል። ከዛም የፈለኩትን ባክግራውንድ ማስገባት እችላለሁ። በመጨረሻም በፔት ቱል ያለንን ኢሜጅ ዲፎርም ለማድረግ ወይንም የተለያየ ሼፕ ለመስጠት ያገለግላል። አጠቃቀሙ ሌየራችንን ሴሌክት አድርገን ፒኖችን እናስቀምጣለን። ከዛም ያስቀመጥናቸውን ፒኖች ስናንቀሳቀሳቸው አብሮ ኢሜጁም ይንቀሳቀሳል። የፈለግነው ቦታ ፒኖችን መጨመር እንችላለን። በቀጣይ ስለ አፍተር ኢፌክትስ ታይምላይን ፓናል እንመለከታለን።